ከሁሉም በላይ የከበረ ሰላምታዬን አቀርባለሁ። የምትወዱንና የሚወዳችሁ ወንድሞቼ፣ እህቶቼ፣ ጓደኞቼ፣ ዘመዶቼ ሁላችሁ ይህንን አሁን ለመናገር የሚፈልገው የካቲት አንድ የምናከብረውን በቡርጂኛ የወነን ከያና የዘመን መለወጫ ነው። ወነን ከያና ማለት ብረት ባልነበረ ጊዜ፣ ትራክተር ባልነበረ ጊዜ፣ ማረሻ ባልነበረ ጊዜ ቡርጂ አንድ ላይ ይወጣና ተሰባስቦ ተመራርቆ በረሃ ወርዶ ጠንካራ እንጨት ይቆርጣል። በዛኛው እንጨት እርሻ ያርሳል። የሚቆረጠው እርሻ እንጨት ለራሱ ብቻ አይደለም። ባል ለሌላት ሴት፣ አቅመ ደካማ ለሆነ ሰው፣ ጓደኞቹ መሄድ ላልቻሉት፣ ከአቅም በላይ ሆነ መንገድ ለሆነ ሰው ጭምር ትርፍ እንጨት ይቆርጡና እርሻ ይታረስበታል። ስለዚህ ይህንን በዓል በአዋሳና አካባቢ የምንኖር የቡርጂ ማህበረሰብ በልማት ላይ ማውራት እንፈልጋለን። በእድገት ላይ መወያየት እንፈልጋለን። ስለዚህ በአዋሳና አካባቢ የምትኖሩ የቡርጂ ልጆች እና ጓደኞች ወዳጆቻችን በሙሉ የካቲት 8 ሰዓት ላይ ተገናኝተን በቡርጂ አንድነት በቡርጂ ህብረት ላይ እንዴት መልማት እንዳለባት ከሌሎች አካባቢዎች ጋር በልማት እንዴት ማደግ እንዳለባት ለመወያየት እንፈልጋለን። ምክንያቱም ከዚህ ቀደም ስንናገር የነበረው ብዙ ለተለያዩ ችግሮችን ነበር የምናወራው፣ ለችግሮቻችን መፍትሄ ነበር የምናወራው። አሁን ግን እንዴት እናልማት፣ ሌሎች ሰዎች የደረሱባት እንዴት እንድረስ፣ ሌሎች ያደጉበትን እንዴት አድርገን እድገት እናምጣ ብለን በጋራ መወያየት ስለምንፈልግ እያንዳንዳችሁ የምትሰሙንና የምትወዱን ወንድሞቻችን፣ ጓደኞቻችን፣ እህቶቻችን ሁሉ የተለያየ ዝግጅት አዘጋጅተናል። ባህላዊ ምግቦች አሉ፣ ውይይቶች አሉ። እድሜው ከ18 በላይ የሆነ ማንም ወጣት በእነዚህ ላይ በመገኘት ለበዓላችን ድምቀትና ለበዓላችን እድገት በጋራ እንድንወያይ ጥሪ ለማቅረብ እፈልጋለሁ። ስለዚህ ከጂንካ አካባቢ ያላችሁ፣ ኮምሶ አካባቢ ያላችሁ፣ ጎፋ አካባቢ ያላችሁ፣ አርባ ምንጭ ያላችሁ፣ ወላይታ ያላችሁ፣ ድላ አካባቢ ያላችሁ፣ ሻሽመኔ አካባቢ ያላችሁ ማናችሁም ሳትቀሩ ሁላችሁም በመምጣት በጋራ በቡርጂ ጉዳይ እናውራ፣ አብረን እንወያይ እላለሁ። ስለምትመጡ ሁሉ በቅድሚያ እናመሰግናለን። እንወዳችኋለን። ተባረኩ። እናንካ ያናሁ ናጋያንካ አይኒንካ እኮማንካ ውጄንካ ወዴንካ ማጋንካ ይሆኒ ውጄጋ